ሆሳዕና 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 የዐቢይ ጾም 8ኛው ሳምንትና የሰሞነ ሕማማት መግቢያ ነው። ይህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለ5 ቀናት ያክል ቀድሞ ወደ ኢየሩሳሌም በታላቅ ክብርና ትሕትና የገባበት ሁኔታ የምናስብበት በዓል ነው። በአህያ ጀርባ ላይ አምላክ ቁጭ አለና በዓሉ በቤተ ክርስቲያን ታሪክ ውስጥ ካሉት አበይት በዓላት አንዱ ሲሆን የትንሣኤው ብስራት መጀመሪያ ተደርጎ ይወሰዳል። ለሕዝቡ ታላቁን ትሕትና ሆሳዕና የሚለው ቃል የዕብራይስጥ ቃል ሲሆን ትርጉሙም አሁን አድን ወይም እባክህ አድን ማለት ነው። ሕዝቡ ይህን ቃል ሲጮሁ ክርስቶስ እንደ አዳኝና እንደ እውነተኛ የመሲህ ንጉሥ መቀበላቸውን የሚያሳይ ነው። በግዕዝ ቋንቋም ሆሳዕና በዕብራይስጥም ሆሳዕና እየተባለ ይጠራል። የሆሳዕና ታሪክ በአራቱም ወንጌላውያን ማቴዎስ 21 ከ1 እስከ 17፣ ማርቆስ 11 ከ1 እስከ 11፣ ሉቃስ 19 ከ28 እስከ 44፣ ዮሐንስ ከ12 እስከ 19 ተመዝግቦ ይገኛል። ሆሳዕና ለወልደ ዳዊት። ጌታችን ከቢታንያ ተነስቶ ወደ ኢየሩሳሌም ሲመጣ ደቀ መዛሙርቱ በአህያና በውርንጫዋ ላይ ልብሳቸውን አነጠፉ። ሕዝቡ የዘንባባ ዝንጣፊዎችን ይዘው በፊቱ ዘረጉ። ሕፃናት ሆሳዕና ለዳዊት ልጅ እያሉ አመሰገኑ። ሆሳዕና ዝም ብሎ የተከናወነ ድርጊት ሳይሆን ከብዙ ዘመናት በፊት በነቢያት የተነገረ ትንቢት ፍጻሜ ነው። ዘካርያስ በትንቢቱ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል እንዳለ ዘካርያስ ምዕራፍ 9 ከቁጥር 9 ላይ ከሕፃናትና ከሚጠቡት አፍ ምስጋናን አዘጋጀ። መዝሙር 8 ከቁጥር 2 የሚለው ቃል በዕለቱ ሕፃናት ሲያመሰግኑት ተፈጽሟል። ሆሳዕና ጌታችን በፈረስ ላይ ሳይሆን በአህያ ላይ መቀመጡ ትሕትናን ያሳያል። በዚያ ዘመን ፈረስ የጦርነት ምልክት ሲሆን አህያ ደግሞ የሰላም ምልክት ነበረች። ይህም እርሱ የሰላም ንጉሥ መሆኑን ያረጋግጣል። ዘንባባ የድል ምልክት ነው። ጥንታውያን ነገሥታት ከጦርነት ድል ሲመለሱ ሕዝቡ በዘንባባ ይቀበላቸው ነበር። ይህም ክርስቶስ በሞትና በሰይጣን ላይ ስለሚያደርገው ድል አስቀድሞ የታየ ምልክት ነው። ሕዝቡ ልብሳቸውን ማንጠፋቸው ለጌታ ያላቸውን ፍጹም አክብሮትና እኛም ሕይወታችንንም ያንተ ነህ የሚል ትርጉም አለው። በኢትዮጵያ ሆሳዕና በልዩ ድምቀት ይከበራል። ሆሳዕና ለወልደ ዳዊት። በዘንባባ ሥርዓት ካህናቱ ዘንባባውን ባርከው ለምዕመናን ያድላሉ። ምዕመናንም በራሳቸው ላይ በማሰር የጌታን ወደ ኢየሩሳሌም መግባት ያስባሉ። ማህሌትና ቅዳሴ ይቆማሉ። ሌሊቱን ሙሉ በቅዳሴ ያሬድ ዜማ ሆሳዕና በአርያም እየተባለ ይቆማል። የዑደት ሥርዓትም ይደረጋል። ታቦተ ሕጉ በዘንባባና በዝማሬ ታጅቦ ቤተ ክርስቲያኑን ይዞራል። ይህም ጌታ በኢየሩሳሌም መመላለሱን ያሳያል። ይህ ሳምንት የዐቢይ ጾም ማጠቃለያ ነው። ጾሙን የጀመረውን በወረደ ጌታ ከሰማይ መውረዱን በማሰብ ሲሆን አሁን ደግሞ በመጨረሻው ሳምንት ወደ ኢየሩሳሌም ለቤዛነት መግባቱን እናስባለን። ከሆሳዕና በኋላ ወዲያውኑ ሰሞነ ሕማማት ይጀምራል። የሆሳዕና ደስታ ወደ ሕማማት ስቃይ ከዚያም ትንሣኤ ብርሃን የሚሸጋገርበት ድልድይ ነው። የዓለም ፈጣሪ ሲሆን በአህያ ውርንጭላ ላይ መቀመጡ እኛም በሕይወታችን ትሑታን እንድንሆን ያስተምረናል። ዳዊት ሆሳዕና። ሕፃናት በንጹህ ልባቸው እንዳመሰገኑት እኛም ልባችንን ከክፋት አንጽተን ጌታን ልንቀበለው ይገባል። ሕዝቡ ጌታን ለመቀበል እንደወጣ እኛም በንስሐ በጸሎት ለትንሣኤው ልንዘጋጅ ይገባል። እግዚአብሔር ይስጥልን። ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ማድረግ አይርሱ። ለወልደ ዳዊት